ጌታ ኢየሱስ ክርስቶስ በፋሲካ ምሽት ላይ ከደቀ መዛሙርቶቹ ጋር ጠረጴዛ ላይ ቁጭ ብለው የፋሲካ እራት ሊበሉ ተሰብስበው ነበር እና እራት ከበሉ በኋላ በድንገት ጌታ ኢየሱስ ክርስቶስ ከመካከላቸው ብድግ ብሎ ተነሳ። ሄዶ ማስታጠቢያ ይዞ መጣ። ጨርቅ ይዞ መጣ። የለበሰውን ልብስ አውልቆ አስቀመጠና ሊያጥባቸው እግራቸው ስር ቁጭ አለ። እግራቸውን አጠባቸው። ጴጥሮስ ጋር ሲደርስ ተከራከረ። ተው ካላጠብኩህ የእኔ ልትሆን አትችልም። ጌታ ሆይ እግሬንና እጄን እንጂ ራሴን ብቻ አይደለም፣ እግሬን ብቻ አይደለም ራሴን እጄን ሁለንተና ይጠብ። ጌታ ኢየሱስ ክርስቶስ ያጠበበትን ዕቃ መለሰ፣ ፎጣውን መለሰና ተመልሶ መጥቶ ቁጭ አለ። ያደረኩላችሁን ታስተውላላችሁ? ያደረኩት ነገር ታስተውላላችሁ? እናንተ መምህርና ጌታ ትሉኛላችሁ፣ መልካም ትላላችሁ፣ እንደዚሁ ነኝና። እኔ መምህርና ጌታ ሲሆን እግራቸውን ካጠብኳቸው እናንተ እንደዚሁ ልብ በሉ እስቲ። ጌታ ኢየሱስ ክርስቶስ እኮ የነገሥታት ንጉሥ፣ የጌታዎች ጌታ ነው። የኃያላን ሁሉ ኃያል፣ ሰማይና ምድርን የፈጠረ ነው። እንዴት የፍጡሩን እግር ቁጭ ብሎ ያለ? ልብ በሉ እስቲ፣ እንደው ልብ በሉ እስቲ። አሁን በአእምሯቸው አምላክ ከሰዎች እግር ስር ቁጭ ብሎ የሰው እግር ያለ አምላክ እኮ ነው። ከሰው እግር ቁጭ ብሎ የሰው እግር የፍጡሩን እግር ሲያጥብ ልብ በሉ። አምላክ ራሱን አዋርዶ ባሪያ ሊሰራው የሚገባውን ስራ የባሪያን ስራ ቁጭ ብሎ ሲሰራ ምን ማለት ነው? ምን ማለት ነው? ለምንድን ነው እንደዚህ ያደረገው? ለምን እንደዚህ ያደረገው ጌታ ኢየሱስ ክርስቶስ? አያቸው። ዋናው ምክንያት በክርስቲያኖች መካከል ሊፈጠር የሚችለውን የትዕቢትና የእኔነት የአለመታዘዝና የአለመቀባበል ሁኔታዎችን ጋብን ለማስተካከል በትህትና እንዲተኩት ለማድረግ በእርስ በርሳቸው መካከል ሊፈጠር የሚችለው ውዝግብ ሊያረግብላቸው ስለፈለገ ነው። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ እኔ እወደዋለሁ ስለ እናንተ አለ ወጣታ በጣም ነው የምወደው። እንደገና ደግሞ ከእሱ መማር እወዳለሁ። ለእሱ መሆን እፈልጋለሁ። ለሰው መሆን አልፈልግም። ለቤተክርስቲያን መሆን ለጌታ በሆን ግን ደስ ይለኛል። ኢየሱስ ጌታ። ኢየሱስ ራሱ ሲናገር የሰው ልጅ ሊያገለግል እንጂ እንዲያገለግሉት አልመጣም አላቸው። በሌላ ክፍል እንዳገለግላችሁ ነው የመጣሁት፣ እንድታገለግሉኝ አይደለም። ወጣቷል ሐዋርያ ጳውሎስ በፊልጵስዩስ መልእክት ኢየሱስ ራሱን ሰዎችን ለማገልገል እንዴት ትሁት እንዳደረገ እንዴት እንዳዋረደ ይናገራል። የቴዎሎጂ ትምህርት ቤት ተማሪዎች ለኪነሱስ ኦፍ ጂሰስ ክራይስት ራሱ ዜሮ ያደረገው እዛ ጋር ፊልጵስዩስ መጽሐፍ በጣም ደስ የሚላቸው መጽሐፍ ነው። እኛ ዛሬ ትሁቶች ራሳቸውን ብታዩ የምፈልገው ትሁቶች ናቸው። እንደ ኢየሱስ ስለ ሌሎች ብለን በትህትና እርምጃዎችን የምንሄድ ነው። እርምጃዎችን ያላችሁ በትህትና ትተዋላችሁ ነገር ወይስ እልህ ይዛችኋል? የኢትዮጵያዊነት እልህ ይዛችኋል? ግን በክርስቶስ ስንሆን እነዛ ነገሮች ሁሉ የተወገዱ ናቸው። ክብር ለጌታ። አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል። እኔ አዲስ ፍጥረት ነኝ።
አረብ መሆን አልፈልግም። አረብ መሆን ሐዋርያው በኤፌሶን በጣም የተናገረው ይሄን ነው። ፊልጵስዩስ መቄዶንያ በሚባል ከተማ ወደ ሮም በሚወስድ መንገድ አቅጣጫ የነበረች ከተማ ነው። መልእክቱ የተጻፈው ጳውሎስ ሮም በእስር ቤት ላይ በነበረበት ወቅት በ61 ዓመተ ምህረት አካባቢ ነው የተጻፈው። ስለዚህ የፊልጵስዩስ መልእክት ከእስር ቤቶች መልእክቶች አንዱ እንደሆነ ነው የምናውቀው ማለት ነው። መልእክቱ የተጻፈው ጳውሎስ በዚህ ከተማ ተደብድቧል። እዛ ፊልጵስዩስ በነበረበት ሰዓት በጣም የሚገርማችሁ ነገር የፊልጵስዩስ መልእክት በጣም የሚገርም መልእክት 4 ምዕራፎች ነው ያለው። 16 ጊዜ ያህል በጌታ ደስ ብሎኛል ደስ ይበላችሁ የሚል መልእክት ነው ያለው። ነገር ግን የፊልጵስዩስ መጽሐፍ ሲጽፈው ጳውሎስ እስር ቤት ነው የነበረው። እንደገና ደግሞ የፊልጵስዩስ ቤተክርስቲያን ስትጀመር የሐዋርያት ሥራ ምዕራፍ 16 ስታነቡ በዛ ሰዓትም እስር ቤት ነው የነበረው። በፊልጵስዩስ ውስጥ በእኩለ ሌሊት ላይ ሲዘምሩ ጳውሎስና ሲላስ ከእጃቸው ሰንሰለት የወደቀው እቺ ቤተክርስቲያን ስትጀመር፣ እንደገና ደግሞ መልእክቱም ሲጽፈው ሮም እስር ቤት ውስጥ ሆኖ አንገቱን እንዲቀላ ተወስኖበት ነው። ግን በጣም ነው ደስ የሚላቸው። በዚህ ከተማ ጳውሎስ ጥሩ ሴት አግኝቶ ነበር። ሊዲያ የተባለች ጌታ ልቧን የከፈተላት ሴት ነበር። እሷም የመጀመሪያ ክርስቲያን ነበረች እዛ ከተማ ውስጥ እና ቤቷ ውስጥ ያርፍ ነበር፣ ሀር ትሰራ ነበረ ይላል። እነ ጳውሎስን ሰፖ ትረዳቸው ነበር። ሊዲያ የምትሆን ሴት ትኖር በመካከላቸው ቸርነት የምታደርግ ነው። የዚህ መልእክት ዓላማው ጳውሎስ በእስር ቤት ሆነው የፊልጵስዩስ ክርስቲያኖች የሚያስፈልገውን ነገር ይልኩለት ነበር። ጳውሎስ ሁሌ ነው የሚታሰረው። ሲታሰር በእስር ቤት ይረዱት ነበር። ሁልጊዜ በቃ የሆነ ነገር ቋጥረው ምግብ ሰርተው ፍርፍር ሰርተው ምናምን ለጳውሎስ ብሎ ይልካል። ግን ሁልጊዜ ስለሚታሰር የፊልጵስዩስ ክርስቲያኖች ሰለቻቸውና አይ እኛ ሁልጊዜ የሚታሰር እሱን መርዳት አንችልም አሉ። ደግሞ ድሆች ነበሩ ፊልጵስዩስ ሰዎች፣ አንረዳው ማለት እሱ ሁሌ ነው የሚታሰረው እኛ የራሱ ጉዳይ ብሎ ተው። እዚህ ምዕራፍ 4 ላይ ስትመለከቱ ቁጥር 10 ላይ ምን ይላቸዋል መሰላችሁ? በኋላ ይሄ መልእክት የጻፈላቸው ለምንድን ነው? መልእክቱ የጻፈው የተዉትን እርሱም መርዳት ትተውት የነበረው መልሰው መንፈስ ቅዱስ ወቅሰዋቸው አይ ብንረዳው ጥሩ ነው የእግዚአብሔር ባሪያ ነው ብለው መርዳት ስለጀመሩ አመሰግናለሁ። የተዋችሁትን ነገር መልሳችሁ ማድረግ ስለጀመራችሁ አመሰግናለሁ ሊላቸው የጻፈው። ቁጥር 10 ላይ ተመልከቱ። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብንንም መራብንም መብዛትንም መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ባትልኩልኝም በጌታ እረካለሁ፣ እታገሳለሁ። ግን ስለላካችሁልኝ ግን ደስ ብሎኛል፣ አመሰግናለሁ። ኢየሱስ ጌታ። ለዚህ ነው የጻፈው። ግን እግረ መንገዱ ብዙ ነገር ያሰሳል። እግረ መንገዱ ግን ብዙ ነገር የጻፈላቸው። በዚህ በውስጡ ብዙ ልዩ ልዩ ትምህርቶችን የያዘ። ስለዚህ ፊልጵስዩስ ምዕራፍ 2 ቅድም ያነበብኩላችሁ አንዱ ብዙ ነገር የተናገረበት ክፍል። ሐዋርያው በዚህ ምዕራፍ 2 ክርስቲያኖች በክርስቶስ የነበረ ሀሳብ በእነሱ ዘንድ እንዲሆን ሲያብራራ ነው የምንመለከተው። በክርስቶስ ውስጥ የነበረ ሀሳብ አለ። ያ ሀሳብ ደግሞ በእናንተ ዘንድ እንዲሆን እፈልጋለሁ ይላቸዋል። እኔ በውስጤ ብዙ ስብከት አለ ብያቸዋለሁ። የሚያጽናናችሁ የሆነ ሪቫይቭ የሚያደርጋችሁ ስብከት እፈልግ ነበር። የተለያዩ ላንሲ ምናምን ያካፈልኳቸው ካለች ኢትዮጵያ እግዚአብሔር በውስጤ በየዕለቱ ይናገራል። ግን ባለፈው ስለ ምንሆን ነገር ነው የሰበኳቸው። አዲስ ቸርችም ስለሆናችሁ ሊሆን ይችላል። እግዚአብሔር እንድትተከሉ ይፈልግ ይሆናልና ዛሬ የሚሰብካችሁ ነው። ምክንያቱም እኔ መንፈስ ቅዱስን ቢል እዚህ ጋር ማገልገላቸው ደግሞ ከእሱ ጋር ካልሰራው ፍሬ ቢስ ሆናል።
ስለዚህ ከእሱ ጋር በማስተዋል መኖር አለ። ስለዚህ በዚህ በምዕራፍ 2 ላይ አስተሳሰባችን እንደ ክርስቶስ እንዴት ሊሆን ይችላል? የኔና የእናንተ አስተሳሰብ አብረን የማህበር ኑሮ ስንኖር እንዴት እንደ ክርስቶስ ሊሆን ይችላል? ጳውሎስ ከዚህ ከቁጥር 1 እስከ 11 ባለው ላይ 3 መሰረታዊ ሀሳቦችን ያነሳላቸዋል። እነዚህ ነገሮች ተመላክራቸው ቁጥር 1 ላይና 2 ላይ እንደዚህ ይላቸዋል። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሀሳብ ይሁንላችሁ ይላቸዋል። ስለዚህ ጳውሎስ ምንድነው የሚላቸው? አንድነታችሁን ምን በሉ? ጠብቁ። አንድነታችሁን ጠብቁ። ጳውሎስ አንድነታችሁን ጠብቁት ነው የሚላቸው ለፊልጵስዩስ ክርስቲያኖች። አንድነታችሁን ጠብቁ። የቤተ ክርስቲያናችሁን አንድነት ጠብቁ። የትዳራችሁን አንድነት ጠብቁ። የጓደኛሞች አንድነታችሁን ጠብቁ። አንድነታችሁን ጠብቁ ይላቸዋል። ምክንያቱም እግዚአብሔር በዛ ውስጥ ነው፣ በህብረት ውስጥ ነው በረከቱን ሁሉ ምን የሚያደርገው የሚያፈሰው። ጳውሎስ በእነዚህ 2 ቁጥሮች አንድነትን ስለመጠበቅ ሲያነሳ እንመለከታለን። ይህም በክርስቶስ የነበረ ሀሳብ በእኛ እንዲሆን አንዱ ቁልፍ አንድነትን መጠበቅ ነው። ምክንያቱም ኢየሱስ ክርስቶስ ሰው እንኳን እንዲሆን ከአብና ከመንፈስ ቅዱስ ጋር አንድነቱን ጠብቆ ነው። ዮሐንስ ወንጌል ምዕራፍ 17 ስታነቡ እኛ አንድ እንደሆነ እኔና አብ አንድ እንደሆነ ነው የሚለው። እኛ አንድ እንደሆነ እነሱን ምን አድርጋቸው? አንድ አድርጋቸው። ስለ አንድነት ነው ጳውሎስ ነው የሚያነሳው። ፍጹም የሆነ አንድነት በአብ በወልድና በመንፈስ ቅዱስ መካከል እንዳለ ሁሉ በእኛም ዘንድ እንዲኖር እግዚአብሔር ይፈልጋል። ለዚህም ነው ጳውሎስ ለፊልጵስዩስ በክርስቶስ አንዳች ምክር ቢሆን ብትመካከሩ እንኳን ይላል። የፍቅር መጽናናት ቢሆን፣ ምሕረት የፍቅር መጽናናት። ቀደም የወለዱ እህቶች ልታጽናኑ እንኳን ልትሄዱ ብትፈልጉ አንድነት ጠብቃችሁ አንድነት ጠብቃችሁ በቃ እኔ ቅድሚያ መጣሁ እንድትባሉ አይደለ። አንድነት ጠብቃችሁ የቸርች መንፈስ ጠብቃችሁ። ሃሌሉያ! የቸርች መንፈስ ጠብቃችሁ ግሩፕ ሆናችሁ ሄዳችኋል። ያልሄዳችሁ በፊት የሄዱት ካሉ በኋላ የቀሩ ካሉ ሄዳችኋል። ተባብላችሁ ለዛ ጅም ሞገስ ያለው ህዝብ ሆናችሁ ይናገር ጳውሎስ የፍቅር መጽናናት የሚለው ምሕረትና ርኅራኄ ቢሆን በአንድ ሀሳብ ተስማሙ። አንድ ፍቅር፣ አንድም ልብ፣ አንድም ሀሳብ ይሆንላችሁ። በመካከላቸው ልዩነት፣ የሀሳብ መለያየት፣ የልብ መለያየት፣ የፍቅር መለያየት ፈጽሞ እንዳይኖር በክርስቶስ የነበረው ሀሳብ ያሳያቸዋል። እግዚአብሔር ይባርካችሁ። እግዚአብሔር የተትረፈረፈ ነገር ያለው አምላክ ነው። አንድ የአፍሪካ ፓስተሮች ስብሰባ ላይ ተገኝቼ ነበርና አንድ ፓስተር ጆን ይባላል ቃል ያካፈለን በጣም ይጠሩኛል። ስብሰባ ሲኖር እኔ ጌታ ጥሩ ብሏቸው ላይ ይጠሩኛል እና ስብሰባ በየወሩ አንድ ስብሰባ አለ። በዛ ጊዜ ይጠሩኛል እና በዛ ጊዜ ቃል አካፈለን እና ያካፈለን ቃል ምንድን ነው መስላችሁ? ቤት መጥቼ ለባለቤት ያካፍልኳል። ቸርች ማገለግል ነበረ ግን ይሄን አልሰብካችሁ ነው ግን ይህ ፓስተር የሰበከው ቃል ልቤ ነክቶ ነው ያልኳቸው። ኤርሚያስ ውስጥ ነው ያነበበልኝ። ምንድን ነው የሚላቸው? ኤርሚያስ ወደ ባቢሎን የተማረከው ሕዝብ በባቢሎን ውስጥ ያለውን ሕዝብ ሐሰተኛ ነቢያቶች በመካከላቸው እየተነሱ ምን ይሏቸዋል? እዚህ ሀገር የምትቆዩት 2 ዓመት ብቻ ነው። ስለዚህ ምንም ነገር አትዘጋጁ፣ ተነሳችሁ ልትሄዱ ነው። እግዚአብሔር ደግሞ ለኤርሚያስ ይመጣና አይደለም ይሄ ሕዝብ ባቢሎን የወሰድኩት ለ70 ዓመት ነው። ስለዚህ እዛ ይጋቡ፣ ይዋለዱ፣ እርሻ ይግዙ፣ ቤት ይስሩ፣ ኑሮ ይኑሩ። ሃሌሉያ! ምን አለ መሰላችሁ? እኛ አፍሪካውያን ለ2 ተከፍለን ነው የምንኖረው። ለ2
ለሁለት ተከፍለን እዛም ለመኖር እንፈልጋለን፣ እዚህም ለመኖር እንፈልጋለን። የትም ጋር ኢፌክቲቭ አልሆነ፣ የትም ቦታ ኢፌክቲቭ አልሆነ። እግዚአብሔር ግን ወደዚህ ምድር ያመጣ ልክ እንደ ባቢሎኖቹ አፍሪካ እስክትጎበኝ እስክትወጣ እግዚአብሔር በክብር እስኪመልሰን ድረስ ቤት እንድንሰራ፣ እንድንዋለድ፣ እንድንነግድ፣ እንድንማር፣ ታሌንት እንድንሆን ወደዚህ ምድር ነው ያመጣል። ሃሌሉያ። አራም ነው ልቤ የቀረው ቤት ሆና እንደመጣው ለልጆች ለባለቤት አካፍሏል። አጣጣው እግዚአብሔር ያመጣችሁ እንድትዋከቧል። በሁለት ዓመት ጊዜ መልሳለሁ እዛ ሀያት ጋር ቤት መስራት እንድትሰቃዩ አለ ከማውን ተሰንድትራ አንድ ነገር እዚህ ኢፌክቲቭ ከሆናችሁ እዛም ኢፌክቲቭ ትሆናላችሁ። እዚህ ኢፌክቲቭ ከሆነን እኔና እናንተ እዛም ኢፌክቲቭ እንሆናለን። ኢየሱስ ጌታ አትወቅ እና ጳውሎስ ምን ይላቸዋል? አንድነታችሁ በመጠበቅ እንደውም ደስታዬን ፈጽሙልኝ ይላቸዋል። ፊልጵስዩስ ምዕራፍ 4 ቁጥር 2 እና 3 ስታነቡ የሚጣሉ እህቶች ነበሩ በፊልጵስዩስ ቤተክርስቲያን ውስጥ ዲያቆናት ናቸው ሁለቱ ሴቶች። በአንድ ሀሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሴንጤኬንን እመክራለሁ። አንተም ደግሞ በስራዬ አብረህ የተጠመድ እውነተኛ ሆይ እንድታግዛቸው እለምናለሁ። ኤዎድያንን እመክራለሁ፣ ሴንጤኬንን እመክራለሁ። ስለዚህ አንድነት ጠብቁ፣ አትነካከሱ ይላቸው። አትተማሙ፣ አንድነታችሁ መኖር ጠብቁ። በጣም ነው የሚገርም። ጳውሎስ ለፊልጵስዩስ ብቻ አልጻፈም። የእግዚአብሔር ቃል ለእኛም አንድ ጌታ አለን፣ እርሱም ክርስቶስ ኢየሱስ ነው። ኢየሱስ ከአባቱ ጋር አንድ እንደነበረ እርስ በርሳችን ደግሞ አንድ እንድንሆን የእግዚአብሔር ፍቃድ ነው። አሁን የሰው ልጅ በምድር ላይ ለሁለት ነው የተከፈለ። ጳውሎስ በቆሮንቶስ ውስጥ እንደሚናገር ወጣቷል የአሮጌው አዳም ዝርያና የአዲሱ ፍጥረት የአዲሱ ሰው የኢየሱስ ክርስቶስ ዝርያ ሁለት አይነት ሰው ነው ያለው። ምድር ላይ ሰው ወግ ሲያደርግ በክርስቶስ የሆነና ያልሆነ ነው ያለው። የክርስቶስ ደም ያለበትና የሌለበት፣ የክርስቶስ መንፈስ ያለውና የሌለው ነው ያለው። ስለዚህ የክርስቶስ መንፈስ ያለው ያው የሆነና የሞተ ሰው ነው መንገድ ላይ ሲንቀሳቀስ የምታየው። ምክንያቱም ዮሐንስ ወንጌል ላይ አሁን በክርስቶስ ያልሆኑ አሁን ተፈርዶባቸዋል ይላል አይደል? አሁን የሞቱ ናቸው፣ አሁን የሞቱ ናቸው። ስለዚህ ሁለት አይነት ሰው ነው ያለው ይቦገል እናንተ። ስለዚህ አሁን አሜሪካ መሆናችሁ ወይ ከሌ መሆናችሁ አይደል? አሁን እኛ የክርስቶስ ፈረንጅ ብንሆን ጥቁር ብንሆን ምንም ብንሆን የማንን አሁን እኛ የክርስቶስ ክርስቶስ ነው። ታውቃለህ አትበል። ምክንያቱም ከዘላለም ሕይወት እንቀራለን። እንዴ ለፍታችሁ ቸክ መጣችሁ ነዳዳችሁ ያቃጠላችሁ ዘሮይና እንዴ እኔ እነሱ መባል አልፈልግም። ለዚህ ነው ብዙ ጊዜ ሰዎች ሲጣሉ ወይ ለአስታርቂ ምናምን ብለው ሲመጡ ተው ነው ተው እነሱ ነው ብላችሁ እኔ እዛ ቦርድ ስብሰባ ላይ ሆኜ ፋይት ሲያደርጉ ተው ትዝ ያለው ምክንያቱም የሚያልፍ ነው፣ የማያልፈው ይመጣል አይደለም። ስለ አንድ ራሻዊት ሴት ልንገራቸው። ራሻ ኮሚኒስት በነበረች ሰዓት የባለስልጣን ልጅ ናት። ልጅቷ የቤተ መንግስት ልጅ ናት እና ራሻ ውስጥ ሕክምና ሊያገኙላት ስላልቻሉ ወደ ጃፓን ለሕክምና እና ልጅቷ ክርስቲያን በድብቅ ክርስቲያን ሆነች እና ጃፓን ሲልኳት ጃፓን ሆስፒታል ውስጥ ተኝታ ታለቅሳለች። ዶክተሮቹ ቢሰራ ምንም መጽናናት አልቻለች። እውነተኛ ታሪክ ነው ብላለች እና መጽናናት አልቻለች ልጅቷ እና በኋላ ዶክተሮቹ እንደዚህ እነሱ ራሽኛ ይችሉ በምን ያናግሯል እና አንድ ነገር አሰቡ። በኋላ በከተማቸው ውስጥ አሜሪካዊ ሚሽናሪ ነበር፣ እዛ የሚስዮን ስራ የሚሰራ እሱን እንጥራ ውስጥ ምናልባት ከገባው የእሷ ነገር እነዚህ ሚሽናሪዎች እኮ የማያውቁት ነገር የለም አሉና እሱን ጠሩ። ሚሽናሪው ሲመጣ ደግሞ ምስኪን የኔ ሚሽናሪ
መጽሐፍ ቅዱስ ያለው ነው ወጀው ጥይታችን ነው ያሽጉጣችን ነው ያለው መጽሐፍ ቅዱስ ይዞ ነው የመጣው። መጽሐፍ ቅዱስ እንደዚህ ይዞ ሆስፒታሉ ክፍል ውስጥ ሲገባ ልጅቷ ዞር ብላ ስታየው መጽሐፍ ይዞ ነው የመጣው። መጽሐፉ ታውቃለች ምንድነው? ከዛ በጣም ደስ አላትና ምንም እኮ እሱ ራሱ ራሽኛ ያለው ግን በአንገቷ ምናምን ማለት ጀመረ። ፈገግ ማለት ደህና ነኝ ማለት ጀመረ። ዶክተሮቹ ተደነቁ። ምንድን ነው አንድ ያደረጋቸው? ቋንቋ ያለው አንድ ያደረጋቸው ምንድን ነው? የያዘው መጽሐፍ ቅዱስ ነው። በመካከላቸው የነበረው ቋንቋ የሆነው መጽሐፍ ቅዱስ ብቻ ነው። ክብር ለጌታ ይሁን። በመካከላችን እኮ ኢየሱስ አለ። በመካከላችን ስንዘምር እኮ ኢየሱስ ነበር። አምልኮ ይቀበላል እኮ ነበር፣ ጌታ ነበር። ስለዚህ በቤታችሁ ውስጥ እኮ አትጨቃጨቁ። እኔ ከባለቤቴ ጋር ተጨቃጭቃ ያለ ሐሰት ነው። አሁን ሄኖክ ምናልባት ይጨቃጨቃል፣ ሊጨቃጨቅ ይችላል። እኔ አልቀበላቸው በጣም ይጨቃጨቃለን ሁላችን። ግን የሚፈለገው ምንድነው? ወደ መስመር መልሰን መምጣት፣ ከመስመር አለመውጣት፣ ቀኑ እስኪጨልም አለመተው። ከዛ እኔ ከባለቤቴ ጋር ፋይት አደርግና ከዛ በኋላ ወይ አንድ ክላስ ካለኝ ከዛ ትንሽ ቆይ ወይ ወጥቼ አንቺ በቃ ምናምን እየደውላለሁ። አይ እርቅ ማድረጋለሁ ብቻ በዛው እንዳትውል ነው አያ። እኔም በዛው መዋል አልፈልግም። አንድነት መጠበቅ አንዱ ዓለም ካጨሳችሁ መጣችሁ አንዴ እኔ ዛሬ በጣም ጨስ ያለባት በቃ እንደሱ በጣም ጥሩ ነው እንደዚህ ሌላ ነገር አትናገሩ። ምክንያቱም እኛ የጨስነውን እያለን ግን ሌላ ነገር ተናግራችሁ ሰላም እንደምንቀበል ኖ እኔ ጨስሻለሁ ነው ያ ነው ገብቷችኋል? ቤተክርስቲያናችሁን የሚጠብቀው ያ ነው። ትዳራችሁን የሚጠብቀው ያ ነው። በእናንተና በልጆቻችሁ መካከል ያለው ህብረት የሚጠብቀው ያ ነው። በጓደኛሞች መካከል ያለው ህብረት የሚጠብቀው አታሳብ ፖላንት እውነትን በፍቅር እርስ በርሳችሁ መልበል ተነጋገሩ። እኛ ስንፈወስ ሀገራችንን ትፈወሳል፣ ልጆቻችን ጀኔሬሽናችን ይፈወሳል። ይህን አስቡ። መጽሐፍ ቅዱስ ላይ ማርቆስ 3 ቁጥር 25 ላይ ምን ይላል መሰላችሁ? ቤትም እርስ በርሱ ከተቀዋወመ ሊቆም አይችልም። ቤት እርስ በርሱ ከተቀዋወመ ምን መሆን አይችልም? እርስ በርሳችሁን ትጋራችሁ መቆማችሁ አችሁ። በትዳር ውስጥ እርስ በርሳችሁ ከተቃወማችሁ እኛ ቤት ምንድነው እንደዚህ ፋይት ከተደረገ ባዛው አንስማማ፣ ወይ በፋይናንስ ወይ በምናምን አንስ ወይ በልጆች ጉዳይ አንስማማ። ከሰፋ አንቺ በረከታችን ልታስጠፊው እንደ አሁን ስነ ስርዓት ያለበት ወይ መስመር ውስጥ መግባት አለበት ወይ ሰው ምክንያቱም ህብረታችን ነው የሚፈልገው እግዚአብሔር በህብረታችን ውስጥ ነው የሚባርከን አይደለም። ቸርች ውስጥ ነው የዋናው መስጠት ልንገራችሁ። ቸርቻችሁ ከተባረከ ትዳራችሁ ይባረካል። ቸርች ከተባረከ ልጆቻችሁ ይባረካል። ቸርች ከተባረከ የስራ ቦታችሁ ይባረካል፣ ኪሳችሁ ይባረካል። ቸርቻችሁ የሚጎሳቆል ከሆነ የእናንተም ህይወት ይጎሳቆላል። ምክንያቱም የኔ ቤት ፈርሶ ሳለ እናንተ በተሻለ ዓለሙ ቤቶቻችሁ ትኖሩ ዘንድ ጊዜው ነው አላቸው አለ ለቂውስ። ይህን ልብ እንድትሉ በጌታ ፍቅር እነግራችኋለሁ። ስለዚህ በክርስቶስ የነበረ ሀሳብ ምንድነው? አንድነት እንዲጠብቁ ነው። በጣም ኮንሰርን ነበረ ኢየሱስ ክርስቶስ። ሄዶ እኮ መጨረሻ ላይ ከመሰቀሉ በፊት ማቴዎስ 17 ላይ ራሱ ጸልይ ብሏል፣ አንድ እንዲሆኑ ብሏል። ይህን አሳስባቸዋለሁ። ምናልባት እግዚአብሔር የሰጠኝ ከእናንተ ጋር ዛሬ ሊሆን ይችላል አይታወቅም። ኢየሱስ መጥቶ ብንሄድ እንገናኝ ማለት ነው። ብንሄድ አንድነት ከእኔ ወንድሜ ከእኔ እህቴ ትሻላለህ ይሻላል ማለት ነው። ከእኔ ባሌ ይሻላል እሰማዋለሁ፣ ከእኔ ሚስቴ ትሻላለህ እሰማዋለሁ። አንድነት መሰጠትን ይጠይቃል። አንድነት መከባበልን ይጠይቃል። አንድነት መቀባበልን ይጠይቃል።
ኢየሱስ ከነ ድካማችን እንደተቀበለ አንድነትን ለመጠበቅ ወንድሜን ከነ ድካሙ እንቀበለ ይጠይቃል። ባሌ ወይም ሚስቴ ከነ ድካሙ እንቀበላት ይጠይቃል። አንድነት አክሰፕት ማድረግ ይጠይቃል። መዋጥ የማትፈልጉት ነገር እንድትውጡ ይጠይቃል። አንድነት የሚበታተን ህዝብ ስለዚህ ስለማይባረክ ስለማይጸና አስተሳሰባችን እንደ ክርስቶስ እንዴት ሊሆን ይችላል? ሁለተኛው ጳውሎስ የሚያነሳው ከቁጥር 3-4 ተመልከቱ። እዛ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይታይ። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ ምን ይላቸዋል? ለሰዎች በክርስቶስ የነበረው ሀሳብ አንዱ ትህትና ነው ይላቸዋል። ስለዚህ ትህትናን ጠብቁ ይላቸዋል። ትህትና በግላቸው ትህትና በክርስቶስ የነበረ ሀሳብ በእኛ ዘንድ እንዲሆን ሌላው ቁልፍ ነገር ነው። ሐዋርያው የፊልጵስዩስ ሰዎች ሌላውን ከራሳቸው እንደሚሻል በትህትና እንዲቀበሉት ይነግራቸዋል። ትህትና በእግዚአብሔር ፊት የትክክለኛ አቀራረብ ምልክት። ራሱ በእግዚአብሔር ፊት ለመጸለይ እንኳን ስትቀርቡ ትሁት ነው መሆን ያለብን አይደለም? ወደ አምልኮ ስትቀርብ ትሁት ነው መሆን ያለብን። ትህትና የትክክለኛ አቀራረብ ምሳሌ ነው። ምን አይነት ሰባኪ ነው? በእግዚአብሔር ፊት ምሕረትን በመፈለግ የመምጣት ምልክት ነው ትህትና። በእግዚአብሔር ፊት ምሕረትን ፈልጋቸው የመምጣት ምልክት ነው። ስለዚህ ሐዋርያው ለማለት የፈለገው ድብቅ ማንነታችሁን አውጥታችሁ ጣሉና በትህትና ኑ ይላቸዋል። ድብቅ ማንነታችሁ የተሰወረ ነገር በአንደበታችሁ ለእኔ የምትነግሩኝን ነገር ድብቅ ማንነታችሁን አውጥታችሁ ጣሉ። ኢየሱስ ጌታ ይህን ሰልፋል አይደለ? ድብቅ ማንነታችሁ አውጥታችሁ ጣሉ። ፍሪው ሪላክስ አድርጉና በክርስቶስ ግልጽ እውነት ነው። እውነት ትሁት ይላቸዋል። እንደ ደስ ይላል። ድብቅ ማንነታችሁን አውጥታችሁ ጣሉ። ለወገኔ ይጠቅማል አትበሉ። ምክንያቱም አይተዋል ብዙ የሐዋርያት ሥራ ምዕራፍ 6 አሁን ታጠኑ ካላችሁ እዛ ላይ ስትደርሱ ታይቷላችሁ። የሐዋርያት ሥራ ምዕራፍ 6 ላይ ድብቅ ማንነት ነበራቸው። ጀውጆ ምን አደረጉ? ለወገኔ ይጠቅማል ምን አደረጉ? እንትን በምግብ በሚያከፋፍሉበት ሰዓት ለአይሁድ ለሆኑ ሰዎች ትንሽ ጠርቀም እያደረጉ ይሰጧቸው። በጣም ነው የሚገርመው። በዛ ጊዜ ደግሞ ግሪኮቹ እንዴ እኛ ክርስቲያን አይደለንም እንዴ? እኛ በኢየሱስ አይደለንም እንዴ? እናንተ ለአይሁዶቹ ብዙ ይሰጥኝ ለኛ ቆንጠር አድርጋችሁ የምትሰጡ ብላ ቸርች ተከፈለ። ለወገኔ ይጠቅማል ብላችሁ አትስሩ። ምክንያቱም ቸርች is not a company. ፒኤልሲ ቸርች ቢዝነስ ኦርጋናይዜሽን አለ። it's not a shop. ቸርች የእግዚአብሔር ናት። ይሄ ነው ከመለክ ዛሬ አባል ይሄ ነው ካለም ቸርች የእግዚአብሔር አሜን። እግዚአብሔር በዚህ ስፍራ እስካቆመው ድረስ ያገለግላል። ከዛ ለሚቀጥለው አገልጋይ ይሰጣል። ይሄ ነው ቸርች እንጂ የሆነ እንትን አለ የሆነ ፕሬዝዳንት አልወርድ ነው ከዛ ቢሆንማ ጳውሎስ በስንት ቸርች ላይ ይደባደብ ወጣቷል። ትህትና ያስፈልጋል። ትህትና በጣም ኢምፖርታንት ነው። ትህትና በውጫዊ ነገር የሚገለጽ ሳይሆን በውስጥ ማንነታችን ጭምር የሚመጣ ነው። በውጫችን እንደዚህ እንደምንለው አይደለም። በውስጣችን ትሁቶች ነው። እግዚአብሔር ሙሴ በውስጡ ትሁት ነበር። ጌታ ኢየሱስ እኔ በልቤ ምንድን ነኝ? ትሁት ነኝ። እኔ በልቤ የዋህ ደግሞ ትሁት ነኝ። ቅድም በመግቢያ የነገርኳችሁ ታስተውላላችሁ። ኢየሱስ እንዴት ራሱን ባዶ እንዳደረገ ተመልክታችኋል። የደቀ መዛሙርቱን እግር እንዴት እንዳጠበ፣ እንዴት ራሱን ሀምብል እንዳደረገ፣ እንዴት ትሁት እንደሆነ ስትለብሱ ትሁት ነው።
ስትነዱ ትሁቱ ከሌላችሁ አትወዳደሩ። በዚህ ምክንያት ግድል ውስጥ አለ ትሁቱ ምክንያቱም ገንዘብ ሴቭ ለማድረግ ጥሩ ለመኖር የተወሰነ ማይል የተነዳ መኪና ፕሮብሌም እስከሰራ ድረስ ሌላ ውስጥ ለምን ዕድሜ ልካችሁ የከፈላችሁ የአንድ ካምፓኒ ባሪያ የሆናችሁ ገንዘብ አምጪ ብቃና ገንዘብ የከፈላችሁ ትኖራላችሁ። ያሉ ነገር ውስጥ ከብታል እንደ ባለ አማሱ ከሞ ተውቷችሁ ሰው የሚኖሩ ኑሮ አይደለም ጌታ ይጠራል። ለእኛ ራሱ ዲዛይን ያደረገው ኑሮ አለ። ለዚህ ነው ከእግዚአብሔር ጋር በደጅ ብጣን ቆሎ በበላ የሚሉት የእግዚአብሔር ሰዎች ለዚህ ነው ለዳንኤል የመረጡት ያለው ጾማውን አይደለም ሌሎች ነው አንሆንም። ኢየሱስ ጌታ እኛ የክርስቶስ ራሳችን ትወደ ራሳችን ትወደ ኢየሱስ ጌታ የሚወደው ጉባኤ ነው እግዚአብሔር የሚናገር። ጳውሎስ ለወገኔ ይጠቅማል ማለትን ከንቱ ውዳሴን አስወግዱና ይልቅስ ለባልንጀራችሁ ከራሳችሁ እንዲሻል ቁጠሩ። ትሁት ይላል። ለግል ጥቅም በመቆም እርስ በርሳቸው መካከል ግጭት እንዳይኖር ያስገነዝባቸዋል። በምትኩ ለሌሎች የሚጠቅመውን እንዲያስቡ ይመክራቸዋል። ወንድሞችና እህቶች እኛ በሰለጠነ ዓለም ውስጥ ነው ያለነው አይደለም።